ጋይስ የፊታችን ቅዳሜ ሰማይ ላይ በአይናችን ታምር ልናይ ነው። የፊታችን ቅዳሜ የካቲት 21 ምሽት ላይ 6 ፕላኔቶች ማለትም ሜርኩሪ፣ ቬነስ፣ ጁፒተር፣ ሳተርን፣ ኡራነስ እና ኔፕቲዩንን በአይናችን ማየት እንደምንችል ናሳ አስታውቋል። ይህም ክስተት በሳይንቱ አጠራር ፕላኔተሪ ፕሬድ ተብሎ የሚጠራ ሲሆን ይህም ከ10 እስከ 20 ዓመት ባለው ጊዜ አንድ የሚከሰት ክስተት ሲሆን ክስተቱም የሚፈጠረው ፕላኔቶች በተመሳሳይ ፕሌን ፀሐይን በሚዞርበት ጊዜ የሚፈጠር ሲሆን የፊታችን ቅዳሜ ቀን ፀሐይ እንደጠለቀች 6ቱ ፕላኔቶች ወዲያውኑ በአይናችን እንደሚታዩና ክስተቱም ከ30 ደቂቃ እስከ 45 ደቂቃ እንደሚቆይ ተገልጿል። ክስተቱ በተለይ በህንድ፣ በምዕራብ አሜሪካ፣ በዩኬ እና ኢሮፕ በደንብ የሚታይ ሲሆን በተቀረው ዓለምን ባይደምቅም እንደሚታይና ከ6ቱ ፕላኔቶች ውስጥ 2ቱ ፕላኔቶች ማለትም ኔፕቲዩንና ኡራነስ በሙሉ ጨረቃ መኖርና በርቀታቸው የተነሳ በአይናችን ለማየት እንደሚያዳግተን የዘርፉ ተመራማሪዎች ተናግረዋል። ጋይስ የፊታችን ቅዳሜ ሰማይ ላይ በአይናችን ታምር ልናይ ነው። የፊታችን ቅዳሜ የካቲት 21 ምሽት ላይ 6 ፕላኔቶች ማለትም ሜርኩሪ፣ ቬነስ፣ ጁፒተር፣ ሳተርን፣ ኡራነስ እና ኔፕቲዩንን በአይናችን ማየት እንደምንችል ናሳ አስታውቋል። ይህም ክስተት በሳይንቱ አጠራር ፕላኔተሪ ፕሬድ ተብሎ የሚጠራ ሲሆን ይህም ከ10 እስከ 20 ዓመት ባለው ጊዜ አንድ የሚከሰት ክስተት ሲሆን ክስተቱም የሚፈጠረው ፕላኔቶች በተመሳሳይ ፕሌን ፀሐይን በሚዞርበት ጊዜ የሚፈጠር ሲሆን የፊታችን ቅዳሜ ቀን ፀሐይ እንደጠለቀች 6ቱ ፕላኔቶች ወዲያውኑ በአይናችን እንደሚታዩና ክስተቱም ከ30 ደቂቃ እስከ 45 ደቂቃ እንደሚቆይ ተገልጿል። ክስተቱ በተለይ በህንድ፣ በምዕራብ አሜሪካ፣ በዩኬ እና ኢሮፕ በደንብ የሚታይ ሲሆን በተቀረው ዓለምን ባይደምቅም እንደሚታይና ከ6ቱ ፕላኔቶች ውስጥ 2ቱ ፕላኔቶች ማለትም ኔፕቲዩንና ኡራነስ በሙሉ ጨረቃ መኖርና በርቀታቸው የተነሳ በአይናችን ለማየት እንደሚያዳግተን የዘርፉ ተመራማሪዎች ተናግረዋል።